ጤና ይስጥልኝ የኔ ጌታ። ጌታን ተይው የኔ ብቻ ይበቃኛል። ስንቱ ጌታና መቤት እንደዚህ ተጋድሞ ያይሽ አንዴ ሰልፍ ያስያዝኩ ነበር። ገነት የምትገቡ በዚሁ ነው። እስቲ ገነት ሁለት ሆናችሁ ትጋፋላችሁ። ሲኦል በዚህ በአምስት ሰልፍ አድርጉት። በአምስት ሰልፍ ሂትለር ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል፣ የኢትዮጵያ አምላክ ይዛችሁ ወደ ሲኦል። አንዴ ሰው ልሸኝ፣ አንዴ እንግዳ ልሸኝ። ስራ ምንድነው? እንግዲህ እንደያመጣጣቸው ለፍርድ ማቅረብ ነው። አቃቢ ሕጉም ጠበቃውም እኔ ነኝ። እግዚአብሔር ይመስገን እስካሁን ሲኦል የገባብኝ ሰው የለም። እያንኳኳሽ መጠየቅ ትችያለሽ፣ እያንኳኳሽ መጠየቅ ትችያለሽ። ይመስገን ነው። ምን አሁን ስራው ተበላሽቷል። ህገ ወጥ ደላሎች ገቡበት። ወደ ሰማይ ቤት እናስገባቸዋለን እያሉ በህገ ወጥ መንገድ ያግዟቸዋል። በማይረባ ሰረገላ አራተኛው ሰማይ ላይ መንቆአለል ነው። መንቆአለል ከአበሻ ንስሐና ጸሎት ጋር መንቆአለል ነው። ኑዛዜ ጋር መንቆአለል ነው። በቃ እንደዚህ እርግማን ጋር መንቆአለል አራተኛው ሰማይ ላይ ይደውሉና ኤፍሬም ይባላል። እንዲህ እንዳንቺ መጥቶ ኑዛዜውን የሚነግረን ከተገኘ ገነት ቪአይፒ ያዝልሻል ማለት ነው። ገነት ቪአይፒ ያዝልሻል። ለኑዛዜ እንኳን አይደለም የመጣሁት። የቀበርሽው ሰው ናፍቆሽ ነው። ይሄን የመሰለ አይን ልታለቅሽበት እንዳይሆን ይሄ ነው የሚያምርብሽ። እንዴ እስቲ ፈገግ ፈልቀቅ ሞክሪ። እስቲ ሞክሪ። እንዴ ይሄ እኮ ከርማላ አሁን ቬትናም የዘመቱና የተሰዉ ወታደሮችን ሐውልት ብታይ ከመቃብር ቦታ ውጣውጣ ይላል። እቺ በቃ እዛ ሲቪን አስገባለሁ። እቺ ውስጥ ማስታወቂያ ነች እኮ ስርስር አርጋ ያስቀመጠች። ደግሞ አገሬንም ወዳለው በቃ ጥሎብኝ ኢትዮጵያ ልቀቂኝ ይላታለሁ። እምቢ ትላለች። ጄላ ያረጀች እሷን እጦራለሁ ብዬ ነው እኔ የምለው። እጅ ጽሁፍሽ እንዴት ነው? ያስጠላል አይደል? እስቲ ዝም ብለሽ ስልክሽን እዚህ ላይ ጣል አድርጊ። ስልክ ለመቀበል ወደ ኋላ አትሉም ማለት ነው? ማክስ ሳይቸግረን ቀድመን ተፈጥረን ይሆንና ይሆን ይጫወቱብናል። እንዲህ 10 ዲጂት አረጉት። አሁን ማያኔ 6 እያለ ቀለል ይል ነበር በቃልም ለመያዝ። ያንተ ስጠይል ደውልልኝ 0911 ስለምሳው በጣም አመሰግናለሁ። ሻይ ሳፈላ ደግሞ በጣም ጎበዝ ነኝ። ሙያ ለራስ ነው። ገባ እያልሽ ነው? እሺ ኦኬ። እና የት አለ? ምኑ ደረሰኝ ሳይቀበሉ ሂሳብ አይክፈሉ የሚለው ነው። ባንኮን ላይ ያለ ነው። እና አንድ ቀንም ብሩ ነው የምትለው ምን ሲሆን ነው? አሁን ነው። አሁን መቼ? ኧረ ሸፈን። ጤና ይስጥልኝ። እንደምን አሉ ክቡር ዳኛ? ፓርኪንግ እንዳትጽፊ አሁን ሄዳለሁ። እናንተ ደግሞ ቀኑ ስልክ ማውራት አይቻልም እንዴ? ይቅርታ እኔን አያውቁኝም። እንዴት አላውቅሽም? ስልኬን ካወቅሽው። የዚህ ስልክ ባለቤት አንድ ተማሚ ለመርዳት እኛ ጋር መጣ ነው። ሆስፒታል ነው የምደውለው። እና ገንዘብ አልያዘች። መምጣት ይችላሉ? ሩቅ ነው ያለሁት። መምጣት ትችላለህ? እንደው አንወሻሽ። ቁልፍ ፋብሪካ መክፈት ይሻላል ለሌባ ስራ መስጠት። 4 ምርጫዎች ሰጥሻለሁ። ልክ ነሽ። አሁን ቁልፍ ፋብሪካ ቢዘጋ ሌባው በጥፍ ይጨምራል። እሱን እያሰብኩ ነው። ልብ የሚለወጠው የት ክፍል ነው? ልብ። ይሄ ልብ ያላፊ አግዳሚውን እያፈቀረ ተቸግረናል። እንደው ሰው ጤፉ የሆነ ልብ ይኖራቸው ይሆን? ለካ ጤፍ ተወዷል። ሰው ገለባው የሆነ ልብ ይኖራቸው ይሆን? ልብ አይመስለኝም። ምላሳ እኔ ልቤን መቼ አጣሁት? እሱ ነው ቆስቋሹ። አያስጠጋኝም እኮ የገዛ ልቤ እኮ አያስጠጋኝም እኮ። ድምፅ አውቀዋለሁ ልበል? ያው እሱ የዩኒቨርስ አካል ነው። አባቱ ሄዳል። የታብ አንድ ጊዜ ታማሚ ይዛ መጣለች ብሎ ደውለውልኝ ነበር። ከሩቅ ነው የመጣሁት እኮ በስልክ ያወራሁ እኔ ነኝ። የኛ ሰብሳቢ፣ የኛ ዘመድ፣ የኛ ወገን እንደው አንቺ ባትኖሪ እኮ ተበታትነን ቀረን ማለት እኮ ነው። የት ይሆን የተኛችው? ተከተለኝ። እናንተን ስንከተላለን እንደምንኖረው። እኔ ብሎ እጅ ጽሁፍሽ እንዴት ነው? ለካ እናንተ ቅጥልጥል ነው። ማን ከና ማለት ከነማ ሲያስተረጉም ይዞራል። ጌታ ሆይ ደህና ደር። ደህና ደሪ። ተመችቷል? ሰው እንዲህ ነው የምታርገዋለሽ። አውጥረገረግሽን እኮ ለመርዶ ነገር እንኳን እንዳንተርፍ አድርገሽ በጅምላ አርሽ። ሰው እንዲህ ነው። መንጋቱ አይቀር ባይሆን ደስ የሚልህ ምንድን ነው? አልጋዬን ባለቅ። የምር 3 የዓለም ጦርነት ባይካሄድ ደስ ይለኝ ነበር። መች ተጀመረ? ከዚህ በላይ ከኔ ቤት እኮ ነው የተጀመረው።
ከእኔ ቤቴን ጠረን መቻጣኋት የቤቴን ሽታ መቻጣሁት እኔ ኮልጌት ቪክቶሪያ እኔ ቤት ገብቶ ለጥልንል እንዴ ስንት የሚቆም ነገር አለ ስንት ሚሳኤል አለ እኔ ከሩቅ ላይ መኝ እኮ ደቡብ ኮሪያ ነኝ ስንት ሰው አፉስ ገብቻል እንዴ እንኳን ጥለታል ተይስቲ ኤፍሬም ወይ ጥሩምባ ነው ስምህ? ጥሩምባ ሜምበርስ አካል ነው መች ከፍተኛ ዳኛ እኮ ናችሁ አንተ። የምድር ነው ደንበኛዬ ነው ይሸኙናል። ይቻላል በደስታ ግቡ። እግዚአብሔር ያክብርልኝ። ስቀልድ ነው ጎረምሳ። ኧረ ችግር የለም ምንም ችግር የለም። ጠበቃ የነብር ጠፍር ናት። ምንድነው ኬዙ ጎረምሳ? ጃፓን የአባቴ ንብረት ነበረች ሸመጠጡ። ህንድና ካዛኪስታን እንግዲህ ያው ምስክር እንሆናለን ብለውኛል። አሜሪካ አይታ እንዳላየ ሆነች። ኧረ እንሂድ ሁሉም ቢናገሩት ሆድ ባዶ ይቀራል። አልደረቀም። ውሃ ነው የሚልኩልን ማለት ነው። ዝም ብለን ነው የምንለፋው። አሁን ከኔ አንገት በላይ የሞቀ የለም። ምን ነው አንገት ቢያደርገኝ ሸራብ ትንሽ መጠጥ ካለኮ በቂ ነው። ከዛ መኝታ እናገኛለን። እያደርን እኮ ነው የግድ መተኛት አለብን እንዴ? ኖ ውይ እንግዲህ እዚህ ነው የምናለው። አብረን የትም ቢሆን እዚህ ቤት እስከሆነ ድረስ አብረን ነው። በዚህ አልስማማ። በዚች የምታክል ቦታ ታዲያ አይነማ ቤት ፍሬ የሚባል ነገር አለ። ታዲያ በዚህ ቅስቃሴ በዚህ ነው ተመረሻል። ፍሪክሽን ምን እንደሚፈጥር ላንቺ አልነግርሽ። ውስጣችንን አሳመን ነው ደንጃዩትስ። ምን ማድረግ ትፈልጊያለሽ አሁን ከዚህ በኋላ? ብዙ ነገር አይናገሩም፣ ግን በጣም ብዙ ነገር ማድረግ ፈልጋለሁ። ምንድነው? ወንጀል ነው እንደሱ ሳይሆን በጥሩ መንገድ ሰዎችን በሚያስደስትበት መንገድ ሰዎችን ጥሩ ነገር ትፈልጊያለሽ? ብራንች ምናምን መክፈት ነው? በደም ገጠመኝ አለ? የሰርግ ገጠመኝ? አዎ ፍቺ ሰርግ ላይ። ኧረ እባክህ እዛው ሰርግ ላይ ተፋቱ? አዎ እዚህ ኢትዮጵያ ውስጥ ነው? ኢትዮጵያ። ምንድነው ችግሩ እባክህ? ያለ መስማማት መሰለኝ። ከዛ በኋላ ነው ያወቅነው። እዛው ሰርግ ላይ ሲወርዱ እሷን በሌላ መኪና እሱን በሌላ መኪና ነው ሄዱት። መጨረሻ የከፈትክላቸው ሙዚቃ ምንድነው? እኛ ዲጄ ሲባል እንዴት ነው የዓለማዊ ዲጄ ሳይሆን እስላማዊ ዲጄ ነው የሙስሊሙ። እሱን ነው የምንሰራው እና እስላማዊ ነው ሄደች የሚል ነበር። ከዛ ሄደች ማለት ነው። ምንም ጻብ ምናምን የለም። ጻብ እዛ ላይ ጻብ የለም። ያው ታች ባለመስማማት የሆነ ንግግር ነበር ትንሽ። ከዛ በሌላ መኪና የሚገርም ገጠመኝ ነው። እግዚአብሔር አወጣው። ዕቃ ቢወራወሩስ ነው እዚህ ዲጄ እየሰራ ሄደች አሉ። ምንድን ነው የምትሰሪው አሁን? አይ ጸሐፊ ነኝ። ድርሰት? አይ አዲስ አበባ ቁጠባ ቤቶች ልማት ድርጅት የቁጠባ ቤቶች ልማት ድርጅት ውስጥ 40-60 ቤቶች 40-60 ቤቶች። አብሶ ጥርሱን የሚነክሰው አንቺ ላይ ነው። መጀመሪያ መጥቼ ስመዘገብ ትዝ ይልሻል አይልሽም? ሰው መጣ አዲስ ነኝ አሁን የገባሁት። አሁን ትናንትና የገባሁት ብለሽ ነው የምትሸውጃቸው? አዎ። እሺ 25 ሰከንድ አለሽ። ቤት ለቤት እየተዞረ የሚሰራ ስራ ጥቀሽ። እሺ ማረጋገጫ የሚያስፈልገው ነገር ጥቀሽ። ወይ ጉቺ ሞክሪ። ታባቱንስና ፈራው በእናትህ። እሺ ሰው ሰራሽ የሆነ ነገር ጥቀሽ። መኪና ምን ፈልገሽ ልትመዘገብ ትችያለሽ? ሰባት ጊዜ ወይ ጉዴ ይውልሻል። ወይ ጉዴ ምን እንደሚያስገኝ እናያለን። እንግዲህ ስንቆይ ቤት ለቤት እየተዞረ የሚያሰራ ስራ ጥቀስ። ወይ ጉዴ። አይሽ ማረጋገጫ የሚያስፈልገው ነገር ጥቀስ። ወይ ጉዴ። ሰው ሰራሽ የሆነ ነገር ጥቀስ። መኪና
መኪና ምን ፈልገህ ልትመዘገብ ትችላለህ? ወይ ጉዲ! ቤት ለቤት እየተዞረ የሚሰራ ስራ ጥቀስ። ህዝብ ቆጠራ። ቆዩ ከቆጠሩን ምንም ነው ደልድለው እኮ። እሺ ማረጋገጫ ተቆጥሮ አያውቁም 50 ሰዎች ማለት